ሰላም ጤና ይስጥልኝ ቤተሰብ በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ እንደተለመደው አሪፍና ጠቃሚ መረጃ ይዤላችሁ ቀርብ ያለው ሁላችሁም ስልክ ላይ መኖር ያለበት መቼም ስልክ ያልያዘ የለም በአሁን ሰዓት። ነገር ግን ምን አይነት አፖችን መጠቀም እንዳለብን ማወቅ ያስፈልጋል ማለት ነው። ዛሬ እጅግ በጣም አስፈላጊ የሆነ አፕ ይዤላችሁ መጥቻለሁ። ሎክ ዋች ይባላል። ከስክሪኑ ላይ እንደምትመለከቱት ይህን አፕሊኬሽን ያው ከአሁን በፊት ሰርቸው በጣም ብዙ ሰዎች ወዳችሁታል። ነገር ግን በድጋሚ እንዲሰራ ጠይቃችሁኛል። ማለትም አፑንም ማግኘት ያልቻላችሁ ሰዎች ስላላችሁ፣ ምክንያቱም አፑ ፕሌይ ስቶር ላይ አለ፣ ነገር ግን ክፍያ ይጠይቃል ማለት ነው። ስለዚህ እኔ የገዛሁትን ደግሞ ቴሌግራም ላይ አስቀምጣለሁ ብዬ ነበር። ስለዚህ ዛሬ ትክክለኛ የምታገኙበትን ኮመንት ስራ አስቀምጥላችኋለሁ። እዛ ላይ ገብታችሁ አውርዱት ማለት ነው። አፑ ይህን ይመስላል ማለት ነው። ምንድነው የሚያደርገው? ከአሁን በፊት ያያችሁት ቪዲዮውን ገብቷችኋል። ነገር ግን ለቪዲዮ አዲስ ከሆናችሁ ማለት ነው አፑ የሚያደርግላችሁ ምንድነው? ለምሳሌ ስልካችሁ ቢጠፋ ሊሆን ይችላል በተለያየ መንገድ። ለምሳሌ አንድ ሰው ቢሰርቃችሁ ስልካችሁን እንበል ሰረቃችሁ። ከዛ በኋላ ያ ሰው ምንድነው መጀመሪያ ላይ ስክሪኑን ለመክፈት ነው የሚሞክረው። የሌባ እንትን የለውም ይባላል። መጀመሪያ ላይ መቼም እንደሚያውቀው ፓተርኑን ሆነ ፒንኮዱን ለመነካካት ይሞክራል። ያነ ሰውዬ አንድ ጊዜ ወይ ሁለት ጊዜ በነካ ቁጥር የእናንተን ስልክ አሁን በማሳያችሁ መሰረት ኢሜል ታስገቡለታላችሁ አፑ ላይ። በዛ ኢሜል መሰረት ያን ሰውዬ ፎቶ አንስቶ 3 ፎቶ አንስቶ ይልክላችኋል በኢሜላችሁ ማለት ነው። በተጨማሪም ድምፁን ይልቅ ቀርቶ በዛ ሰዓት የሚያወራውን ቀርቶ ይልክላችኋል። በሶስተኛ ደግሞ ደረጃ ደስ የሚለው ነገር ስልካችሁ ያለበትን ቦታ ሎኬሽኑን በኢሜል ይልካል ማለት ነው። ይህን እኔ እየተጠቀምኩበትና በጣም ብዙ ሰው የወደደው ነው ማለት ነው። አፑ ላይ ከመግባታችን በፊት ኢሜል ላይ ገብቼ ላሳያችሁ። ኢሜል ላይ የሚልክልኝ እነዚህ ናቸው ማለት ነው። ለምሳሌ መጀመሪያ ላይ እዚህ ጋር እንደምትመለከቱት 3 ፎቶ ላከልኝ ማለት ነው። ከዛ መቀጠል እንደምትመለከቱት ኢፍ ዘ ፎን ስቲል ኦንላይን ይላል፣ ዩ ካን ትራክ ኢትስ ሎኬሽን ይላል። ስለዚህ ዩዚንግ ዚስ ሊንክ ብለው ሎኬሽኑን የስልኩ ያለበትን ቦታ ቀጥታ ይወስደኛል ማለት ነው። በሚገርም ሁኔታ እንደዚህ ወደ ታች ስትወርዱ ደግሞ እዚህ የሆነች 5 ደቂቃ 5 ሰከንድ የምትሆን ቀርቶ የሰውየውን እንቅስቃሴ የሚያወራውን ይልክላችኋል ማለት ነው። በጣም እጅግ አስፈላጊ ነው። አሁን አጠቃቀሙን ላሳያችሁ። አፑን ቴሌግራም ላይ እንዳልኳችሁ ገብታችሁ አውርዱና እንደዚህ ካደረጋችሁ በኋላ መጀመሪያ ላይ ምንድነው የምታደርጉት? ሴንድ አላርት ኢሜል ይላል፣ ግዴታ ነው። ይህን ኦን ታደርጉና ኢሜል ታስገባላችሁ ማለት ነው። ከዛ ኦኬ በሉት። ከዛ አክቲቭ የሚል አለ ከታች፣ አክቲቭ በሉት። ከዛ አክቲቭ ሰክሰስፉል ይላል ማለት ነው። እኔ ከአሁን በፊት ስላስገባሁ ነው ኢሜልስ ሹድ ቢ ሴንት ቱ ይላል። ወደ ማን ኢሜል ልላክላችሁ ነው የሚለው። እዚህ ጋር ነው እንግዲህ ጥንቃቄ ማድረግ ያለባችሁ። ማለትም ከቻላችሁ የሌላ ሰው ኢሜል አስገቡ። ማለትም የቤተሰብ የምታውቁ ካለ የእሱን አስገቡ። ለምሳሌ የእናንተ ኢሜል ጠፋ፣ የእናንተ ስልክ ጠፋ እንበል። ያነ ስልኩ ሲጠፋ ወደዛ ኢሜል ይልካል። አሁን በምታስገቡበት ኢሜል ስልኩ ያለበትን ቦታ፣ ስልክ የሰረቃችሁን ሰው ፎቶ አንስቶ ድምፁን 3ቱንም የሚልክበት ኢሜል በዚህ ኢሜል ነው። ስለዚህ ይህ ኢሜል ስልኩ ላይ ከሆነ ላታገኙ ትችላላችሁ። በተቻላችሁ አቅም ምንድነው የጓደኛ የእናቴ አባት በጣም የቅርብ ሰው የምትሉትን ኢሜል እዚህ ጋር ተከታላችሁ ማለት ነው። በጣም ጥንቃቄ ማድረግ እነሱም ትራክ እንዳይቆጣጠሯችሁ ሁሉ ነገራችሁን የእናቴ አባት የእህት ወንድም ቢሆን የተሻለ ነው፣ በጣም ታማኝ ለምትሉት ማለት ነው። ስለዚህ ኢሜሉን ታስገቡና እዚህ ጋር ኦኬ ትሉታላችሁ ማለት ነው። ለዚህ ብቻ አይደለም፣ ያው ጥቅሙ እንደነገርኳችሁ በፈለጋችሁት መንገድ ማዋል ትችላላችሁ ጥቅሙን። ሁለተኛ ለምሳሌ ስልካችሁን ቻርጅ አድርጋችሁት ብትወጡ ወደ ስራ ወደ ሌላ ቦታ ብትሄዱ የሆነ ሰው መጥቶ ስልካችሁን እንኳን ቢነካካው ያ ሰውዬ ማን እንደነካካው ስልካችሁ ይነግራችኋል። በተጨማሪም ደግሞ የሚያወሩትን ድምፅ ቀርቶ ያስቀምጣል ማለት ነው። ሞክሩት ሁላችሁም። ስለዚህ መነግራችሁን አሁን ነገሮች አስተካክሉ ማለት ነው። ይሄ ላይ ኢሜል ካረጋችሁ በኋላ ነምበር ኦፍ አንሎክ አታችመንት የሚል አለ። ይሄ ሁለት ምልክት የማደርግበት ሶስት ነኩት። ስንት ጊዜ ሞክሮ ሲሳሳት ልላክላችሁ ነው የሚለው። ዋን ታይም ማለት ትችላላችሁ። ቱ አታችመንት አንድ ስህተት፣ ሁለት ስህተት፣ ሶስት ስህተት የሚል አለ።
ይህ ማለት አንድ ጊዜ ሲሳሳት ነው። ሁለተኛው ደግሞ ሁለት ጊዜ ከተሳሳቱ፣ ሶስተኛው ደግሞ ሶስት ጊዜ ከተሳሳቱ ይልክላቸዋል ለእናንተ ኢሜል ማለት ነው። ሌላው አድቫንስድ ላይ ገብታችሁ ማስተካከል ያሉባችሁ ነገሮች አሉ። ይሄኛው ሴንድ ኢሜል ይላል። ስለዚህ ፓወር ኦን ሲሆን ዲቫይዛችሁ ማለትም ስልካችሁ ሲከፈት ራሱ ኢሜል ልላክላችሁ ወይ ነው የሚለው። ስለዚህ ይህንም ኦን ማድረግ ትችላላችሁ። ሌላው ቴክ መልቲፕል ፎቶ ይላል። እዚጋ ፎቶ ግዴታ እንዲልክላችሁ እዚጋ ይህን ኦን ታረጋላችሁ ማለት ነው። በሶስተኛ ደረጃ እዚጋ ሪከርድ ሳውንድ ክሊፕ ሪከርድ 20 ሰከንድ የሚሆን ሳውንድ ክሊፕ ልላክላችሁ ነው የሚላችሁ። ይህ ምንድን ነው? በሚሞክርበት ሰዓት ያገኘው ስልካችሁን ወይም ስልካችሁን ፓተርን ፒንኮድ የሚነካካውን ሰው በዛ ሰዓት የሚያወራውን በአካባቢው ያለው ሊሆን ይችላል፣ እሱ ሊሆን ይችላል፣ የሚያወራውን ቀድቼ ልላክላችሁ ይላል። እሰይ ግዴታ ነው፣ ያስፈልጋችኋል። ይህን መቼም የማይፈልግ ሰው የለም። ስለዚህ ይህንም ታበራላችሁ ማለት ነው። እዚህ ጋር ኖ ዳታ ኮኔክሽን ይላል። ዳታ በማይኖር ሰዓት የሚለውን ይህን አብሩት። ዳታ በማይኖር ሰዓት እንዲሰራላችሁ ማለት ነው። ግዴታ ዳታ ኦን መሆን የለበትም ማለት ነው። ከዛ ሂስትሪ ላይ ስገቡ እኔ ካሁን በፊት አፑ እየተጠቀምኩ ስለሆነ ሂስትሪ ላይ ያሳየኛል ማለት ነው። ለምሳሌ ካሁን በፊት እንደዚህ አድርጎ ቀርቶ አስቀምጦልኛል ማለት ነው። እንደምትመለከቱት ያው ብለር ላረገው እችላለሁ የግል መረጃ ስለሆነ እነዚህ እንደምትመለከቷቸው ካሁን በፊት ያው የተሞከሩ ናቸው። ለምሳሌ የጓደኛ ምናምን ፎቶ አግኝቻለሁ እዚህ ያው ስልኬን አስቀምጬው በመወጣ ሰዓት ያው ሲነካኩ እዚህ ጓደኛ ቤተሰብ ምናምን ያው ፎቶ አንስቶ እዚህ ያስቀምጣቸዋል ማለት ነው። በተጨማሪም ኢሜል ስለሚልክ ድምጻቸውንም መስማት ትችላላችሁ። ኢሜሉን የላከልኝ ካሁን በፊት ላሳያችሁ። ያው ኢሜል ላይ ትገባላችሁ። እዚህ ጋር ብዙ ነው። ለምሳሌ እንዲታምኑ ያህል ሎክ ዋች ብዬ ብጽፍ እዚህ ጋር የላካቸው ናቸው። ካሁን በፊት ብዙ ነገር ልኳል ማለት ነው። እዚህ ጋር ለምሳሌ ፎቶ እና ብዙ ፎቶዎች ልኳል። እንደገና ድምፅ ክሊፕ ልኳል፣ የሳውንድ ክሊፕ ልኳል ማለት ነው። ለምሳሌ ይህን ብነካው አሁን ያሳየኋችሁ ማለት ነው። እዚህ ጋር ቀኑ አለ፣ ፎቶ አለ፣ ማን እንደሆነ ያሳየኛል ማለት ነው። ብለር ትንሽ ልሸፍነው እችላለሁ ለፕራይቬሲ፣ እናንተ ግን በደንብ እዩት ማለት ነው። ሌላው ደግሞ እዚህ ጋር ሎኬሽኑ ስልካችሁ ጠፍቶ ከሆነ ያለበትን ቦታ እዚህ ጋር ዩዚንግ ዚስ ሊንክ የምትላለች እሷን ንኳት። ከዛ መቀጠል ቀጥታ ዳይሬክት የት እንዳለ እንደዚህ አድርጎ ያሳያችኋል ማለት ነው። ዙም አድርጋችሁ መመልከት ትችላላችሁ ማለት ነው። ሌላው ተጨማሪ ፊውቸሩ ይሄ ነው፣ ሳውንድ ክሊፕ የሚለው የሳውንድ ክሊፕ ዳውንሎድ በተኗን ትጫኑና ዳውንሎድ ታደርጓታላችሁ ማለት ነው። ከዛ መቀጠል እንደዚህ አድርጋችሁ መስማት ትችላላችሁ በምትፈልጉት ሚዲያ። ሎክዋች ይህንን ይመስላል ጓደኞቼ። በጣም አስፈላጊ አፕ ነው። በፈለጋችሁ ሰዓት ኦፍ ማድረግ ትችላላችሁ። ፕሌይ ስቶር ላይ ያለ ፕሌይ ስቶር ላይ እንደምታዩት ተቀምጧል ማለት ነው። ነገር ግን ይሄኛው ክፍያ ስለሚጠይቃችሁ እንዳልኳችሁ ኮመንት ላይ በማስቀምጥላችሁ ሊንክ ቀጥታ ወደ ቴሌግራም ሄዳችሁ እዛ ላይ አስቀምጨዋለሁ፣ ዳውንሎድ አድርጉ ማለት ነው። እንደሚጠቅማችሁ ተስፋ አድርጋለሁ። ቪዲዮ ላይክ አድርጉልኝ፣ ለብዙ ሰው እንዲዳረስ ይጠቅማል። አመሰግናለሁ። በሌላ ቪዲዮ እንገናኛል። እስከዚያው ጊዜ ሰላማችሁ ይብዛ። ጥያቄያችሁ እንደተመለሰ ተስፋ አድርጋለሁ። አሁንም ሀሳብ አስተያየት በኮመንት መጻፍ ይቻላል። መልካም ጊዜ